ይህ በ2050 የሰው ልጅ አኗኗርና ቴክኖሎጂ ምን ሊመስል እንደሚችል የምንቀኝበት አጭር ዳሰሳ ነው። ቪዥን 2050 የተባለው አዲሱ መረጃ የሳይንስና ቴክኖሎጂ ውድገት ከጥቂት ዓመታት በኋላ ቤታችንን፣ ጤናችንን እንዲሁም ስራችንን እንዴት ሙሉ በሙሉ ሊለውጠው እንደሚችል የሚያሳይ በጣም አስገራሚ ትንበያ ይዞልን መጥቷል። አንደኛ፣ እስኪ መጀመሪያ በቤታችን ውስጥ ሊኖር ስለሚችለው የቴክኖሎጂ ምቾት እናውራ። እዚህ ጋር የዕቃዎች ትስስር ወይም IoT የምንለው ቴክኖሎጂ አለ። አስቡት፣ የወደፊቱ ቤታችን ልክ እንደ ግል ሐኪም እና የቅርብ አገልጋይ ይሆንልናል ማለት ነው። ለምሳሌ መስተዋቶቻችን የቆዳችንን ጤና እና የቫይታሚን እጥረት ሲመረምሩ፣ አልጋችን ደግሞ የጤና ሁኔታችንን አይቶ ቁርስ ምን መብላት እንዳለብን ይወስናል። የቤት ውስጥ ሥራዎችንም እኮ ሮቦቶች ሙሉ በሙሉ ነው የሚረከቡት። ሁለተኛ፣ ይህ ቴክኖሎጂ ከቤታችን አልፎ በሰውነታችን ውስጥ የሚያመጣው የሕክምና አብዮት ነው። በጣም ረቂቅ የሆኑ ናኖቦትስ ወይም ጥቃቅን ሮቦቶች በደማችን ውስጥ እየተዘዋወሩ ካንሰርን ገና ሳይፈጠር ያጠፉታል። የተጎዱ የሰውነት ክፍሎቻችንም በ3D ፕሪንተር ታትመው የሰውን ልጅ ዕድሜ ያረዝማሉ። ታዲያ ይሄ ማለት ወደፊት በሽታ የሚባል ነገር የድሮ ታሪክ ብቻ ሆኖ ይቀራል ማለት ይሆን? በመጨረሻም ይህን ሁሉ ጤነኛና የተመቻቸ ሕይወት ይዘን ማህበራዊ ግንኙነታችን እና ስራችን ምን እንደሚመስል እኔ አርቲፊሻል ኢንተለጀንስ ወይንም AI ስራችንን ከመቀማት ይልቅ የቨርቹዋል ዓለም ዲዛይነር እና የተፈር ጉዞ መሪ እንድንሆን አዲስ ስራዎችን ይፈጥርልናል። ማህበራዊ ግንኙነታችንም ቢሆን በአካል ከመገናኘት ይልቅ ሜታቨርስ በምንለው ምናባዊ ዓለም ውስጥ ይሆናል። ግን እዚህ ላይ የሰው ልጅ በአካል መገናኘቱን ትቶ በምናባዊ ዓለም ብቻ መወሰኑ የከፋ ማህበራዊ መገለል አያመጣም ወይ ብለን መጠየቃችን አይቀርም። በአጠቃላይ የወደፊቱ ዓለም በቴክኖሎጂ ወደር የለሽ ምቾትን እና ረጅም ዕድሜን ቢያመጣም የሰው ልጅ ማህበራዊ ማንነት እና የእርስ በርስ ግንኙነት ግን ከባድ ፈተና ውስጥ መውደቁ አይቀርም።